እነሆ ደሞዝ ሊደርስ 3 ቀናቶች ብቻ ይቀራሉ። ነገር ግን ከዚህ 200 ብር ከዚህ ፓስታ እንዲሁም ከዚህ በርበሬና ዘይት በስተቀር ምንም አይነት አስቤዛ በቤቴ ውስጥ የለም። ስለሆነም እነዚህን 3 ቀናት በእነዚህ ግብአቶች ብቻ ተጠቅሜ እዋጣቸው ይሆን ወይስ ብድር ውስጥ ገባ ይሆን? እናንተም ባላችሁ ነገር ብቻ ተጠቅማችሁ ምንም አይነት ብድር ውስጥ ሳትገቡ ገንዘባችሁን እንዴት ሴቭ ማድረግ እንደምትችሉ ወይም መቆጠብ እንደምትችሉ የሚያሳይ ነው። በመጀመሪያ ፓስታ ያለ ሽንኩርት ስለማይሰራ ቀይ ሽንኩርት ሄደን ከሱቅ እንገዛለን። አሪፍ ሽንኩርት ግማሽ ቀይ ሽንኩርት በ50 ብር። ሽንኩርት ለሽንኩርት ወጪ የሚሆን 50 ብር ወጪ አደረገን። ስለዚህም 150 ብር ይቀራል ማለት ነው። የመጀመሪያው ቀን ምሽት ራት። ለመጀመሪያው ቀን ምሽት ራት የሚሆን 1 እንጀራ እንገዛለን። እንዲሁም ለነገ ምሳ የሚሆን 1 እንጀራ፣ በአጠቃላይ 2 እንጀራ። ለዚህም ወጪ 40 ብር ይጠይቃል። ስለዚህም ከ150 ሲቀነስ 40 110 ብር ይቀረናል ማለት ነው። የመጀመሪያው ቀን ምሽት ራት በዚህ ተጠናቋል። የለውም ቀን 2። በዚህም ቁርስ የሚባል ነገር ፈጽሞ አይታሰብም። ምክንያቱም ያለንን ነገር ለማበቃቃት ሲባል። ሁለተኛው ቀን ለምሳ የሚበቃንን ያህል ፓስታ እንጨምራለን። ለምሳ የሚሆን 1 እንጀራ ትናንት ምሽት ከገዛ ነው እንጠቀማለን። ስለዚህ የእንጀራ ወጪ ዛሬ የለብንም ማለት ነው። ሁሉም ነገር ባለበት ይቀጥላል። የሁለተኛው ቀን ምሽት እራት። ይህም ቀን እራት መብራት ባለመኖሩ 2 ዳቦዎች ብቻ ተመግቤ አድሬያለሁ። ካለን ከ110 ብር ሲቀነስ 40 ብር 70 ብር ይቀረናል ማለት ነው። ቀን 3። በዚህም ቀን እንደተለመደው ቁርስ እንዘላለን።
ቀን 3 ምሳ ሰዓት። ፓስታውን ከሰራን በኋላ ለምሳ የሚሆን 2 ዳቦዎች እንገዛለን። የሁለት ዳቦ ዋጋ 20 ብር። ይህም ከ70 ሲቀነስ 20 50 ይቀራል ማለት ነው። በዚህ መልኩ ባላችሁ ነገር ምንም አይነት ብድር ውስጥ ሳትገቡ እስከ ደሞዝ መቆየት የምትችሉ መሆኑን መገንዘብ ያስፈልጋል እላለሁ። መልካም ቆይታ።